ባይዘቤ ልጆቻችሁ ሆነ ማለት ነው የጎዱብኛል ብላችሁ መፍራት ያለባችሁ ሰዎች ከሩቅ የሚመጡ ሰዎች አይደሉም። ያ ሱቅ ጋር ምናምን እኔ ከረሜላ ልግዛልሽ ምናምን የሚላት ሰውዬ አይደለም። ያ አሚጣስ ታድጊ ልምጣ ምናምን የሚላት ሰውዬም አይደለም። እነሱ ሁለተኛ ናቸው። የመጀመሪያ ስቴጆቹ አጠገቦቻችሁ ይዛችኋቸው የምትመጣቸው ሰዎች ናቸው። ጓደኞቻችሁ፣ አጎቶቻቸው፣ የሃይማኖት ሰዎች፣ ጎረቤቶች፣ እስናት አባቶች እነሱ ናቸው የመጀመሪያ አጥቂዎቻችሁ። ይሄ ጎረቤት ተሻት የምትሄጁ ሰውዬ የለም የሚያጫውታት ምናምን ልክ ሲያጫውታት ተዋኛህ ምናምን የምትለው ግን የማይሰማት ሁሌ የማይፈታት ሰውዬ ያህም ቤዚክሊ የዛሬ አመት ወይ 2 አመት ካነበብኩት ሪሰርች ላይ ማለት ነው 79% ህጻናቶች ላይ የጾታዊ ጥቃት የሚያደርሱት ያገቡ ሰዎች ናቸው፣ ያገቡ ወንዶች ናቸው። the rest are ደግሞ ያገቡ ሴቶች። okay so ስላገባ I can trust them with my child በልጆቻቸው አታምናቸውም። ስላገቡ ስለወለዱ በልጆቻቸው አታምናቸውም። የሃይማኖት ስፍራ ላይ ቦታ ስለሰጣቸው በልጆቻቸው አታምናቸውም። okay ወንድማችሁ ስለሆነ በልጆቻችሁ አታምናቸውም። ወንድማችሁ ሴት ልጅ የሚላከፍ ወንድም እንደሆነ ያወቃችሁ ልጄን አይነካም የሚል እሳቤ ራሱ ስላላችሁ እናንተ ቅዠታም ናችሁ። በእናንተ ቅዠትና ማመና ለመፈለግ ምክንያት ደግሞ ልጆቻችሁ እዛ ውስጥ መግባት የለባችሁ። የዘላለም ጠባሳ ልጆቻችሁ ሊያሳልፋችሁ መስጠትም የለባችሁ። and እንደዚህ አይነት ነገሮችን በመናወራበት ሰዓት ላይ ማለት ነው ቤት እናት ማነው አባቶቻቸው እንዳያምኑ ነው፣ ወንድሞቻቸው እንዳያምኑ ነው፣ እንዲፈሩ ነው ደረደደ ብላችሁ ዘላብዱ ሰዎች እናንተም ደግሞ የችግሩ ዋና ተሳታፊዎች ናችሁ፣ አማሳዮች ናችሁ ለችግሩ። እናንተ ደግሞ እዛ ሳር ውስጥ እባብ አለ ሶ ተጠንቅቀሽ ሂጂ ብሎ መናገር ሳር ላይ ሁለተኛ እንዳትራመጂ ማለት አይደለም። always be careful ሳር ላይ ስትሄጂ because እዛ ሳር ውስጥ ብዙ እባቦች አሉ። easiest that አንድ እናት እንደሆነና ሀቅ እንደሆነ በጣም ብዙ ሴቶች ኤክስፒሪየንስ እንደሚያረጉት በጣም ስለምታነቡ እናንተ ደግሞ ማንበብም ትችላላችሁ እዚህ ላይ it's the easiest thing ever። የኔ ችግር አይደለም ልጅታው ኦኬ ይሄ ሰውዬ ሊያጠቃኝ ይችላል ብላ ማሰባ ለኔ ቤኔፊቷ ነው። I benefited her as ዓለም ገነት አይደለችም። የቃዠን አንኖርም። የቃዠን በመኖራችን ነው በጣም ብዙ ሰዎችን አምነን ገደል እየገባን ያለነው። it's a dangerous world። በቃ እባቡን እያየው እባብ አለ ብላት ግን ከዚህ በኋላ ሳር ውስጥ መሄድ ልትፈራ ስለምትችል ትሄድና ከተነደፈችም ያው ሊኖር ይችላል እኮ ብዬ ልዘን አይነት ንግግር ነው እየተናገራችሁ ያላችሁት። ማስጠንቀቅ ከፍቅር ነው እንጂ ማስጠንቀቅ ከጥላቻ አይደለም። ማታስጠነቀቋቸው ከሆነ ነው ጥላቻችሁን የምትገልጹላቸው። I will tell you that